ሰላም እንደምን አላችሁ ውድ ቤተሰቦቼ? ዛሬ እንግዲህ በጣም ድንቅ በሆነው የክሩዝ መርከብ ላይ ይገኛለሁ። እጹብ ድንቅ ባላለው እንግዲህ 21 አመቴ ነው ወደዚህ የመጣሁት። ኦፖርቹኒቲ በጣም አድርጌ ተጠቅሜ ካምፓኒው ትራቭል መኪና ይሸልማል፣ ቦነስ ይሸልማል፣ ቦነስ ይከፍላል፣ በጣም ብዙ አዋርዶችን ያቀርባል። እሱን አቺቭ አድርጌ ነው እዚህ የመጣሁት ማለት ነው። እንግዲህ ከዛሬ 2 አመት ከአንድ ወር በፊት የመጣውን ኦፖርቹኒቲ which is መጀመሪያ ላይ ሲቀርብልኝ እንደዚህ አልመሰለኝም፣ ተጠራጥሬያለሁ። ምንም ገንዘብ አልነበረኝም። 12 ክፍል ተፈትኜ ነው ይሄን ኦፖርቹኒቲ ያገኘሁት። ከዛ ግን ተቀላቂ መስራት ከጀመርኩበት ቀን ጀምሮ በደንብ የተጋሁለት የሰራሁለት አሁን ላይ which is ራሴን ችዬ ነው የምኖረው። ብዙ ነገሮች ላይፌ ላይ ተለውጠዋል። አሁን ደግሞ ካምፓኒው ያቀረበውን የትራቨል ፕሮሞሽን አቺቭ አድርጌ at the same time 4 አገራቶችን እየጎበኘሁ እገኛለሁ። እጅግ በጣም ደስ የሚል ኤክስፒሪየንስ ላይፍ ላይ የምር መኖር ይገባናል፣ መዝናናት መኖር ይገባናል ስል የምር እየኖርኩ እንዳልነበረ ያየሁበት የምርም በጣም ብዙ ላይፍ ስታይሎች እንደሚቀሩ ነው የተረዳውበት ነው። ሁሉም ሰው ጠንክሮ ከተሰራ ለህልሙ ከታመነ የቃሉ ሰው ከሆነ ከዛ በኋላ ከምክንያቶች በላይ ሆኖ ከሰራ በደንብ አቺቭ ማድረግ እንደሚችል አይቻለሁ፣ አምኛለሁ። ሁላችሁም ይሄን ኦፖርቹኒቲ ሜቢ ባንድም በሌላም በስልክም በኦንላይንም በምታውቁትም በማታውቁትም ሰው የደረሳችሁ ሰዎች በደንብ ተጠቀሙበት።